just know exactly how it's going to end. Satan Lucifer በሎስ አንጀለስ What's your name? Lucifer. ሰላም ጤና ይስጥልን ፋሚሊ ዛሬ ይዤላችሁ የመጣሁት ፊልም ሉሲፈር ሲሪዝ ሲሆን ይህ ፊልም ምን ለየት ነገር ያለው እንደሆነ አብረን የምናይ ይሆናል። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ፋሚሊያችሁ ለወዳችሁ ለፊልም አፍቃሪያን ሼር እንድታደርጉ በአክብሮት እየጠየኳችሁ ወደ ፊልሙ እንሄዳለን። እንግዲህ ሉሲፈር ምን አዲስ ነገር እንዳለው ስለዚህ ፊልም የምናወራ ይሆናል። ቡም 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 ሻካላ Lucifer Don't leave. Goodbye. She'll be just fine without me. ታሪኩ የሚጀምረው ሉሲፈር ከጋንም ስልጣኑን ትቶ በምድር ወደ ሎስ አንጀለስ ለመዝናናት ለቫኬሽን ፏፈሽ ለማለት ሲመጣ ነው። እናም በሎስ አንጀለስ ጽድት ያለ ጭፈራ ቤት ይከፍታል። የሰዎችን ያኗኗር ዘዴ ያጠናል እና የሰው አይምሮ በማንበብ ወይም ደግሞ በማናዛዝ የምንፈልገውን የደበቅነውን ነገር ሚስጥራችን ወይም በውስጣችን ደብቀን ያመቅነውን ነገር በማወጣጣት እኛ ላይ ያለውን ነገር ይመለከታል። እና ታዲያ በዚህ ፊልም ላይ ታዲያ በሚገርም ሁኔታ ክላውዲያ እናም በድብቁ አይምሮ ውስጥ ያለውን ነገር በመጠየቅ ወይም በማናዘዝ ፍላጎታችንን የማወቅ ድብቅ ኃይል አለው። ነገር ግን ሁሉም ነገር የሚቀየረው ከመርማሪ ፖሊስ ወይም ደግሞ በሎስ አንጀለስ ውስጥ ካለችው ከክላውዲያ ጋር ሲገናኝ ሁሉም ነገር ይቀየራል። ምክንያቱም እሱ ያለው ኃይል እሷ ላይ በፍጹም አይሰራም። እሷ ሊያናዝዛት ይሞክራል፣ ግን የእሱ ኃይል እሷ ላይ በፍጹም የማይሰራ እና ይህ ነገር ለሉሲፈር አልዋጥለት ይችላል። እና የሉሲፈር ትልቅ የቤት ስራ የሚሆነው ይህንን ሚስጥር ለማወቅ በሚኖረው ጉጉት እንዴት እኔ ሉሲፈር እኔ አያሉ እኔ የጨለማው ዓለም ንጉስ ብሎ ራሱን በከፍታ የሚሰቅለው ሉሲፈር እሷ ላይ ኃይሉ አለመስራቱ በሚገርም ሁኔታ ስለሚያናደውና ግራ ስለሚያጋባው ትኩረቱን ሁሉ ወደ እሷ ያደርጋል። እና ከዛም በኋላ ነገሩ በሙሉ የፖሊስ ድርጊት እሷ ወደ ፖሊስ ስለሆነች የወንጀል ታሪክ ውስጥ የሚያጠነጥን ይሆናል። ቢሆንም ግን ሉሲፈር የሚለው ሲም በመጠቀማቸው ይህን ፊልም በጣም አጓጊ አድርገውት ነበር። እና ስለዚህ ፊልም በመቀጠል የምናየውን አባምባምባምባም What's the rush? Becoming God is a big job. Maybe he doesn't want to go in half-cocked. I should definitely be full-cocked. I need your help. በዚህ ፊልም የሲዝን 1 የሚያተኩረው የሰው ልጅ በምርጫ ይመራል ወይስ በእጣ ፋንታ የሚለው ላይ ይሆናል። እናም ሉሲፈር ራሱን ጨካኝ አረመኔ ተብሎ መጠራቱን በፍጹም አይቀበለውም። እናም ለዚህ ትልቅ ተቃውሞ ያቀርባል። የዚህም ተቃውሞ ዋና ምክንያት እኔ ጨካኝ አረመኔ ሆኜ ሳይሆን ጨካኝና አረመኔዎችን የምቀጣ ወይም ደግሞ እንድቀጣ ስልጣን የተሰጠኝ መልአክ ወይም ደግሞ ትልቅ የማለዳው ኮከብ ነኝ። እኔ ብርሃን ጠሪው ነኝ። ጨለማና ክፋትን ግን እኔ ሳልሆን ክፎች የምቀጣ ነኝ። ለነሱ ምህረት ስለማላደርግ ነው ሰዎች የጠሉኝ በማለት ይቃወማል። እዚህ ፊልም ላይ እንግዲህ በምናይበት ሁኔታ ሉሲፈር ስለ እምነት ወይም ደግሞ አይደለም ስለ ወንጀል ታሪኮችን በደንብ የሚያስስ ይሆናል። ሉሲፈር የተሳለበትን መንገድ ለመቃወም የተደረገበት መንገድ በጣም የሚገርም ነው። እናም ታዲያ ሰዎች በምርጫችን ክፉ እንደምንሆን ወይም ፊልሙ ላይ ደግሞ በምንመለከትበት ጊዜ የሉሲፈር ተከታይ ነን የሚሉ የፖለቲካ ወራዳዎችን ሲቃወም እናያለን። እና የእምነት አስተምህሮችን ደግሞ በሚገርም ሁኔታ ይቃወማል ሉሲፈር ማለት ነው። እና ሉሲፈር ወደ ኃጢአት ወደ ጨካኝነት እንድንሄድ አያስገድደንም። እንደውም ምርጫ ይሰጠናል። በጨለማውና በብርሃኑ ዓለም ያለውን እንድንመርጥ ፍላጎቱና ፍቃዱ እንድንሆነ በዚህ ፊልም ላይ የምናይ ይሆናል።
በመቀጠል ደግሞ ሌላ ነገር እናያለን። ቻው። በሌላ በኩል ደግሞ ክላውዲያ ህግን የምታገብርና ለህግ ተገዢ ናት። ሉሲፈር ደግሞ በተቃራኒው መንገድ ይህንን ነገር በሌላ መንገድ ያያል። ይህ ልዩነት ነው እንግዲህ ሁለቱም በቀጣይነት None of us know exactly how it's going to end. እንግዲህ በሉሲፈር እና በክላውዲያ መካከል ያለው ልዩነት ነው ፊልሙን ወደ ቀጣይ ምዕራፍ የሚከተው ወይም ደግሞ ወደ አጓጊ ፓርት የሚቀየረው ማለት ነው። እናም ከመላእክቶች አንዱ የሆነው ኤሜዲያል የሚባለው ወይም ወንድም እያለ የሚጠራው የሉሲፈር ተቀናቃኝ ሆኖ የሚመጣው ወደ ምድር የመጣበት ምክንያት በመቃወም በገሃነም ሄዶ ስልጣኑን ተረክቦ ጨካኞችን እየቀጣ እንዲገዛ ይጠይቀዋል። ሉሲፈር ግን ለዚህ ተገዢ አልሆንም ይላል እና በተደጋጋሚ ይህን ነገር ቢያደርግም ሉሲፈር አለመቀበሉን ተከትሎ ሁለቱ ወደ ለየለት ግጭት ውስጥ ይገባሉ። በዚህ ፊልም ላይ ለማስተላለፍ የተፈለገው መልእክት ብዬ የማስበው ወይም ደግሞ እውነተኛ መልእክቱ ዲያብሎስ ብለን ያሰብነው ሁልጊዜም ክፉ ሆኖ እንደማይገኝና እኛ ሰዎች እንደምንለው ጥሩ፣ መልካም፣ ደግ ሁልጊዜም ልንሆን እንደማንችልና እንዳልሆንን የሚያሳይበት ፊልም ነው። ይህም ፊልም እንድታዩ ተጋብዛችኋለሁ። ለቤቱ አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረግ እንዳይረሳ። ስለዚህ ፊልም ሲኒማቶግራፊ ምናምን በጣም በሚገርም ሁኔታ የተሰራ ፊልም ነው። በእርግጥ ይህም ፊልም የሚተቹ ሰዎች ደግሞ የፊልሙ ትንሽ ተንዛዝቷል የሚል ትችትን ያቀርባሉ። በስተቀር ፊልሙ ምንም አይወጣለትም እና እንድታዩ ተጋብዛችኋለሁ። ፋሚሊያንስ ሉሲፈር ዛሬ እንግዲህ በወፍ በረር ቃኝተነዋል። በቀጣይ በሌላ ፊልም እስክንገናኝ ድረስ